ከወሊድ በኋላ የፀጉር መርገፍ አጋጥሞሻል? እንግዲያውስ በዛሬ ቪዲዮዬ ስለመንስኤው እንዲሁም ደግሞ ስለመፍትሄው የምነግርሽ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብረሽኝ ቆይ። ከወሊድ በኋላ የሚከሰት የፀጉር መርገፍ ፖስትፓርተም ሄር ሎስ በብዙ እናቶች ላይ የሚታይ ወይም የተለመደ ሁኔታ ነው። ይህ በተለምዶ ከወሊድ በኋላ ከ3 ወር እስከ 6 ወር ጊዜ ውስጥ ይጀምራል እና በአብዛኛው ጊዜ በራሱ ይቀንሳል። ይህ ሁኔታ በሆርሞን ለውጥ ምክንያት ይከሰታል። በተለይ የኤስትሮጅን ሆርሞን መቀነስ ፖስትፓርተም ሄር ሎስን ወይም ደግሞ ከወሊድ በኋላ የሚከሰት የፀጉር መርገፍን ያስከትላል። መፍትሄዎች፣ አንደኛ ጤናማ ምግብ መመገብ፣ በቂ የፕሮቲን ይዘት ያላቸው ምግቦች መመገብ፣ እንቁላል፣ ስጋ፣ ባቄላን መመገብ ከወሊድ በኋላ ለሚከሰት የፀጉር መርገፍ መፍትሄ ነው። እንዲሁም ደግሞ በአይረን የበለጸጉ ምግቦችን መመገብ፣ ጥቅል ጎመን፣ አረንጓዴ ጎመን፣ ስጋን መመገብ ለዚህም መፍትሄ ነው። ሁለተኛ ቫይታሚን መውሰድ፣ በእርግዝና ጊዜ ወሰድ የነበረው ፕሪናታል ከወሊድ በኋላ እንዲቀጥል ይመከራል። ሶስተኛ የፀጉር እንክብካቤ፣ ከባድ ውጥረት ያለበት የፀጉር አያያዝ እንዲሁም ደግሞ በተጨማሪ በዊግ እንደ ስፌት ያሉ የፀጉር ስታይሎችን ማስወገድ። አራተኛ ጭንቀትን መቀነስ፣ ጭንቀት የፀጉር መርገፍን ያበዛል። በቂ እረፍት ማድረግ፣ ቀለል ያለ እንቅስቃሴ ማድረግ ከወሊድ በኋላ የሚከሰት የፀጉር መርገፍን ይከላከላል። አምስተኛ ሐኪምን ማማከር፣ ከ6 ወር እስከ 1 ዓመት ድረስ ካልቆመ የደም ማነስ ሊሆን ስለሚችል ሐኪሞትን ያማክሩ። እንዲሁም ደግሞ የታይሮይድ ችግር ካለ መደበኛ ሊሆን ስለሚችል ከሐኪሞት ጋር ያወሩ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ያጋሩ። ደህና ሁኑ።